ሰላም ቤተሰብ፣ ቅዳሜ ነው ትላለህ፣ ዞሮ ይገጥማል። ይኸውልህ ዛሬ እንዲሁ አፌ ላይ ዝም ብሎ በገሴሰኒ እያልኩኝ ነበርና ምን ነካኝ፣ ከየት ነው የመጣው ነገር እያልኩ ትስቅ ነበርና ለማንኛውም በገሴሰኒ የሆነ ቅዳሜ ይሆንላችሁ ብዬ ልጀምር እና አንድ ቤት የእህቴ ልጅ አለና ኮሚክ ነው፣ በጣም ያስቀናል። እና ትላንትናም አጋጣሚ ስወጣ አገኘኝና ዳዊት ወዴት ነው አምሮብሃል ምናምን። እንግዲህ ያው ዛሬም ደግሞ አሁን ስወጣ ዛሬም አምሮብሃል ወዴት ነው አለ። ኤኒዌይስ እና አሰብኩት እየወጣው እንዴ አምሮብኛል እንዴ ምናምን ያው አንዳንዴ አረንጓዴ፣ ቀይ፣ ቢጫ ምናምን ስትለብስ ያው ለስናይፐርም ትመቻለህ፣ ግን አት ሴም ታይም ደግሞ ያምርብሃል። ኤኒዌይስ አወር ድሬሲንግ ኢዝ ወይ አን ኤክስፕሬሽን ኦፍ አወር ምንድነው ኢንተርናል ፊሊንግ ወይም ዳያሎግ ይመስለኛል። ጥሩ ስሜት ላይ ስንሆን ጥሩ የሆነ አለባበስ ይኖረናል፣ እንዲሁ ማለት ነው። በጣም መጥፎ ስሜት ላይ ስንሆን ደግሞ እንደዛው ብዙ ጊዜ እንዘበራረቃለን ነው። ሜቢ ሳኔክስ ሪፍሌክሽን ኦፍ አወር ፊሊንግ። ስለዚህ ጥሩ ስሜት ተሰምቶኛል ማለት ነው እያልኩ I felt even much more better። ሌላው ደግሞ every day እንዲህ አይነት ነገሮችን ስናደርግ ሴሌብሬሽን ኦፍ ላይፍ። አሁን በራሴ ያለኝ ፊሎሶፊ ነው የምነግራችሁ። ማለት አናልፈውም ብለን ላለፍናቸው ቀናት መጨረሻቸው ነው አበቃላቸው ተብሎ ለተሻገርናቸው ወራት፣ አመታት እዚህ ሰው ሰለብሬት ላይፍን ራሱ ማለት ነው። እና ሰዎች አንዳንዴ በጣም ከብዙ ነገሮች ጋር ያገናኙታል። የሆነ ዝግዘግተ ምናምን የሆነ ቻፓ ገብቶልህ ምናምን የሚመስላቸው ሰዎች አሉ። ባረገው ትላል እና ዝም ብሎም ኢንጆይ ታደርገዋል። የግዴታ ቻፓ ምናምን አያስፈልግህ። ለማንኛውም እና ጀስት ጊቪንግ አ ሾው ለአንዳንድ ለእንደዚህ አይነት ሰዎችም ጥሩ ነው። ማለት ዝም ብለህ ፈታ ማለት እንደሚቻል ምንም ከሌላ ነገር ጋር ግንኙነት እንደሌለው ምናምን ይማራሉ። ጥሩ ነው። ኤኒዌይስ ይሄን ያህል ካልኩኝ ስለ ተፈጥሮ ውስጥ አንዳንድ ነገሮችን ልበል። ማለት ከተፈጥሮ ብዙ ነገሮችን እንማራለን። ያው አንዳንዱን ከንባብ፣ አንዳንዱን ደግሞ በራሳችን አወር ፐርሰናል ኦብዘርቬሽን ማለት ነው። ይሄም ስለ ሰዎችና ስለኛ ሊኖረን ስለሚገባው ላይፍ ስታይል ብዙ ነገር ሊያስተምረን ይችላል። ለምሳሌ በጣም ስግብግብ የሆኑ ሰዎችን ስታየው ሁሉ ነገር በቃ ለኔ የሚሉ ሰዎችን ስታየው ከኔቸር ብዙ ያልተማሩት ነገር አለ ትላለህ። ለምሳሌ አበንደንስ ወይንም ይሄ ኦቨርፍሎዊንግ መትረፍረፍ ተፈጥሮን ያዝ። አሁን ዛፎችን ተመልከት፣ መሬትን፣ ሰማይን ተመልከት። ሁልጊዜ ዳር ጊቪንግ ግን አት ሴም ታይም they don't lack anything። እንደውም ኦቨርፍሎዊንግ ነው። ውሃን ተመልከት፣ it nourishes everything። ይሄ የምታየው ላይፍ እንዳለ በውሃ የሚኖር ነው፣ ከሰው ልጅ ጀምረ እስከ ተክሉ እንስሳቱም ምናምን። ግን ውሃ እጥረት ዓለም ላይ ሰምተህ አታውቅም። it's the cheapest substance። ምክንያቱም it's always in abundance። ተፈጥሮን መሬትን ተመልከት፣ it's always giving። ይሄ ሁሉ ሰብል፣ ይሄ ሁሉ አዝርዕት፣ ይሄን ሁሉ ህይወት፣ ወፎቹን፣ አራዊቱን ምኑን ይመግባል። ለእኔ ሲል አታየውም ግን፣ ወይንም ለራሳቸው አይደለም የሚኖሩት። look at the sky, provide us with the rain። እና it's always rich። እና አንዳንዴ በጣም እንደዚህ ኤክስትሪምሊ ግሪዲ የሆንን ሰዎች ከእንደዚህ አይነት ነገሮች መማር እንችላለን ማለት ነው። እና ያው abundance comes when you give out ለማለት ነው። ሁልጊዜ በጥረት ሜንታሊቲ፣ ሁልጊዜ በቃ ስትባላ ምናምን የባሰብህ ነው የሚሄደው ማለት ነው። ሌላው ያው በራሴ ደግሞ በህይወት ያየሁት ለምሳሌ በጣም በቃ ብርቱ ነን፣ ብረት ነን፣ ጠንካራ ነን ምናምን ዘራፍ የሚሉ ሰዎች አሁንም ከውሃ ብዙ መማር እንችላለን። ይሄ ላኦ ትዜ የሚለው
መጽሐፍ ላይ ብዙ እንዲህ አይነት ነገሮች አሉ ይከን ሪፈር ቱ ኢት እና በጣም ደካማ የሚባለው ነገር ዓለም ላይ ውሃ ነው። ኢትስ ዋን ኦፍ ዘ ዊከስት ሰብስታንስ ግን it can break down the hardest and the most rigid rock and stones እነዚህ በጣም ጠንካራ የምትሉትን ቋጥኝ በጊዜ ሂደት ውሃ ይሰባብረዋል። እና በሪሌሽንሺፕም ውስጥ አንዳንዴ to take that side to be like the water can be profitable ማለት ነው። ራደር በቃ እንደ ድንጋይ የሆነ ሁሉን ነገር እችላለሁ፣ ሁሉን ነገር ሰባብራለሁ፣ አሸንፋለሁ ምናምን ከማለት to adopt a form of water can lead you into breakthrough የተሻለ የሚሆንባቸው ወቅቶች አሉ ማለት ነው። ሌላ ስለ ተፈጥሮ እንዲሁ በህይወት የምንማራቸው ነገሮች አሉት ነው በማየት ኦብዘርቭ በማድረግ እና በቀደማ እንዲሆነ ቦታ እንደዚህ አትክልት ምናምን ያለበት ቦታ እንደዚህ ቁጭ ብዬ አያለው እና በቃ ሳር ውስጥ ምናምን እንሸላሊቶች አሉ። ገርሞኝ አንድ ሁለት ምናምን አየው ነው ጀስት ኦብዘርቭ። ከዛ የሆነች ቢራቢሮ መታ ታርፋለች። የሆነ ከ15 ቀን ምናምን በፊት ነው ያየሁት እና እንዲሁ አልፎ አልፎ ትዝ እያለኝ ሳስበው ነበር። በጣም የምታምር ብሉ ነው የሚባለው ሰማያዊ ምናምን በቃ ባለ ቀለም ቢራቢሮ መታ ታርፋለች እና አይቼ ውበቷን እያየሁ እዛ ሳይ ቀስ እያለ ይሳባል እንሸላሊቱ እና በቃ ምንም ላይ ተነስቼ ማባረር ምናምን ሴንስለስ ኔቸር እና ገርሞኝ ግን አያለው እንዴ ሊበላት ነው እና ሲጀምር አይቼም አላቅም እንደዚህ እንሸላሊት ምናምን ቢራቢሮ ሲያጠምድ ምናምን። ከዛ በጣም ተጠግቷት በቃ I thought like it was over ልክ ሲወረወር it flew away to my surprise ማለት ነው። ላጥ ብላ ተነስታ ሄደች እና ገረመኝ። አንዳንዴ በሪሌሽንሺፕም ውስጥ እንደዚህ ለእኛ የማይሆኑ አካባቢዎች እኛ ሊጎዱ ከሚያስቡ ሰዎች በግንኙነትም ውስጥ ሊውጠን ካሰፈሰፈ ነገር we have to use whatever means necessary to run away. It could be our wings, it could be our mind, it could be just making some decisions. እና እኔም ተማርኩ እልሃለሁ እና ለአንተም ትምህርት ከሆነ ለአንቺም ትምህርት ከሆነ think about it። መዋጥ የለብንም ማለት ነው። we have to use whatever means necessary to escape ወይም to fly away። እንግዲህ በገሰሰኒ ብዬ ነው የጀመርኩት። አሁንም በገሰሰኒ ይመቻችሁ። መልካም ቅዳሜ።